እኔ የምኖረው ምርጫዬን ሳይሆን ፈጣሪ የጻፈልኝ ነው። የተጻፈልኝን ፈጣሪ የቀደረልኝን ነው የምኖረው። በእኔ አቅም የምቀይረውና የማስተካክለው እንኳን የለም። ስወድቅ ብዙ ችግሮች ሲደርሱብኝ የሚመለከተኝ የሚያየኝ ሰው በእኔ ችግር እንደሆነ ይተቸኝ ነበር። ብዙ ጊዜ ማትሰክር ከሆነ ማትቅም ማታመነዝር ከሆነ በተለያዩ አህዋሎች ውስጥ አንተን ለኪሳራ የሚዳርጉ ችግሮች ውስጥ ሆነ እስካልኖርክ ድረስ ህይወትን ለመለወጥ ኑሮህን ለማስተካከል የተሻለ ህይወት ለመኖር እየታገልክ እስካለሽ ወይስ ታለሽ ድረስ ልትተቺ ወይም ልትተቻ አይገባም። ጣፋንታ ነው። ጊዜው ታግሎ ለፍቶ ለሚኖር ሰው እኮ የስኬት በር የለውም። በጣም ያለፋል። ምክንያቱም በምንደክምበት በምንወጣ በምንወርድባቸው ጎዳናዎች ከበስተጀርባ ብዙ ችግሮች አሉ። በስራ ቦታ ላይ የኛን ለውጥ የማይፈልጉ አሉ። ህይወት ጀምረን ህይወት መስርተን ከሆነ በህይወት ጎዳና ውስጥ ለስኬታችን ጨለማ ሆኖ መጋረጃ ሆኖ ህይወታችንን የሚያበላሹ አሉ። ወይንም ደግሞ የምናስተዳድራቸው እኛን ወደ ኋላ የሚጎትቱን ቤተሰቦች አሉን። ይህ ካልሆነማ አንድ ሰው ሱስ ከሌለበት ማመነዝር ከሆነ ሌላ ባሌ ቦታ ላይ ገንዘቡን ያገኘውን ማንኛውም ትንሽም ይሁን ትልቅ ብዙም ይሁን ምንም እስካላወጣው ድረስ ያላግባብ እስካልበተነው ድረስ እንዴት ትርፋማና ስኬታማ አይሆንም ብላችሁ ታስባላችሁ? ህይወት እንደዚህ ናት። የምትኖርለት ሰው ካለ በህይወትህ ውስጥ ብዙ ለውጥን አትጠብቅ። ለውጥህ የምትኖርላቸው ሰዎች ሰላም ነው። ስኬትህ በደህንነትህና በደህንነታቸው መካከል የሰው እጅ ሳታይ የሰው እጅ ሳያዩ መኖርህ ነው። እናም ብዙ ጊዜ ወደፊት እጓዛለሁ ስለ ወደ ኋላ የተመለስኩባቸው ብዙ አጋጣሚዎች አሉ። ግን ወደፊት እንድራመድ ህይወት እንዲኖረኝ ተሰብሬ ወድቄ እንዳልቀር ለኔ ስኬት ሌት ተቀን ከነፍሳቸው የማይለዩ ብዙ ወንድሞች አሉኝ። አልሐምዱሊላህ አላ ኩል ሐሊን በእነሱ ወላሂ እዚህ ደረጃ ደርሻለሁ። ነገ ደግሞ የኔ ስኬት ያስደስታቸዋል። ውድቀቴን እንዳሳሰባቸው ሁሉ ማለት ነው። ለኔ ስኬት ግን ወጥመድ የነበሩ ብዙዎች ናቸው። በህይወታችን ስንኖር ትልቁ ወጥመድ ትልቁ እንቅፋት በህይወታችን ለውጥ እንዳይኖር ስኬታማ እንዳንሆን ምቾትን እንዳናመጣ ወላሂ አብረናቸው የምንኖራቸው የህይወት አጋርና መሰረታዊ የሆኑ ቤተሰቦቻችን ውስጥ ነው። ከውጭ አንጠብቅም። ተመልከቱ፣ ብዙ ችግር ላይ ያለ ሰው በትዳር ዓለም ውስጥ ያለው ነው። ብዙ መከራ ውስጥ የወደቀው ሰው ወይ በፍቅር ዓለም ፍቅረኛ የያዘ በተጓዳኝ ከሌሎች ሰዎች ጋር የተዳመረ ሰው ብዙ ችግሮች ውስጥ ነው ወይም ያለችው። ለምን? በተመሳሳይ በአንድ አይነት ጎዳና ለመጓዝ ዝግጁ የሆነ አእምሮ የላቸውም ወይም የለንም። አንዳችን መልካምን ስናስብ አንዳችን ደግሞ ስሜትን እናስባለን። በስነ ልቦናችን ለጊዜው የሆኑ ነገሮችን በማሰብ ነገን ባለማየት ለስኬት በሚወጣ በሚወርድ በሚደክመው ሌት ተቀን በሚታትረው ነፍስ ላይ እንጫወታለን ማለት ነው። ህይወት እንደዚህ ናት። ግን አንድ ቀን ጥሰን ማለፋችን አይቀርም። እውነትን የያዘ ምንጊዜም እኮ ይወጣል። እውነትን ያዙ፣ በምላስ ብቻ ሳይሆን በነፍስ። በምላስ ብዙ ትባላላችሁ፣ እኔ ብዙ ተብያለሁ። ግን ሁኜ ለማሳየት እታገላለሁ። አልሐምዱሊላህ አላ ኩሊ ሐሊን። ነገም ሌላ ቀን ነው። ውድቀታችሁን ከሚፈልግ ሰው ጋር ብዙ አትድከሙ። ራሳችሁ ጋር ነው ያለው የእናንተ ውድቀት።
ለውጣችሁን የሚፈልግ ወደ ለውጥ ጎዳና እንድትሻገሩ የሚያደርጋችሁን ሰው ፈልጉት። እሱ ከናንተ ጋር ከሆነ ስኬታችሁና ሰላማችሁ፣ ደስታችሁ ያለው እሱ ጋር ነው። ከዛ ውጭ ያለው ሁሉም ነገር በጣም ከባድ ነው የሚሆነው። ሙህብ ስንመሰርት ነጋችን የተሻለና የተቀየረ ሲሆን ምቾትን፣ ሰላምን፣ ደስታን ይሰጠናል። ካልሆነ ግን ባለንበት የጠላትና የኛን ለውጥ የማይፈልጉ ሰዎች መሳለቂያ ስንሆን ደስታችንን ለሚፈልጉ የኛ መጎዳት የሚጎዳቸው ለሆኑት ደግሞ አሳዝነን እንቀራለን ማለት ነው። ፈጣሪ የተሻለውን ሁሉ ይወፍቀን።